ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ አርብ ዕለት በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት ተደረሰ ተብሎ ዓለም ትንፋሿን በዋጠች ማግስት በመካከለኛው ምስራቅ በድጋሚ ሌላ ከፍተኛ ውጥረት አዣቧል። ስምምነቱ በውል ሳይጀመር የጦርነት ነበልባል በድጋሚም አገርሽቷል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ እሁድ ዕለት በሰጡት መግለጫ የሀገሪቱ ጦር በሊባኖስ ያለውን ስጋት ሙሉ በሙሉ ለማስወገድ ያለ ገደብ እርምጃ ለመውሰድ ነፃ ነው በማለት ያልተጠበቀና ጠንከር ያለ ትዕዛዝ አስተላልፈዋል። ይህ በእንዲህ እንዳለ ስምምነቱ በታወጀ በ24 ሰዓት ውስጥ ቅዳሜ ዕለት በተሰነዘረ ጥቃት 20 ሰዎች መገደላቸው ተረጋግጧል። ለመሆኑ የተኩስ አቁም ስምምነት ማን አፈረሰው? የእስራኤል ጦር የጸጥታ ቀጠና በሚለው ስፍራ ላይ ምን እያደረገ ነው? የሂዝቦላ ቀጣይ እርምጃ ምን ይሆን? በዚህ ቪዲዮ ሁሉንም ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ዋናው መረጃ ስንገባ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ እሁድ ዕለት የሰጡት መግለጫ የብዙዎችን ትኩረት ስቧል። ሚኒስትሩ እንዳሉት የእስራኤል መከላከያ ሰራዊት በሊባኖስ ምድር ላይ ለሚገጥመው ለማንኛውም ስጋት ምላሽ ለመስጠት ሙሉ ነፃነት አለው ብለዋል። ካትዝ በይፋዊ መግለጫቸው እንዲህ ብለዋል። ሁሉም ጦር በዘመቻው ያስመዘገባቸው ስኬቶች ይጠበቃሉ። በሊባኖስ የደህንነት ቀጠናዎች ተብለው በተለያዩ አካባቢዎች ወታደሮች ይሰማራሉ። እዚያም ሆነው በአሸባሪዎችና በአሸባሪው መሰረተ ልማቶች ላይ እርምጃ ይወስዳሉ። ይህ መግለጫ ምን ያሳያል የሚለው እስራኤል የተኩስ አቁም ስምምነቱ ቢኖርም እንኳን ወታደሮቿን ከደቡባዊ ሊባኖስ እንደማታስወጣ በግልጽ እያሳወቀች ነው። እስራኤል ይህንን የምታደርገው በሰሜናዊ እስራኤል የሚኖሩ ማህበረሰቦችንና ዜጎቿን ከሂዝቦላ የሮኬት ጥቃት በዘላቂነት ለመከላከል መሆኑን በምክንያቶች አቅርባለች። በተግባር ግን ይህ እርምጃ በሊባኖስ በኩል እንደ ሉዓላዊነት መደፈርና እንደ ወረራ ነው የሚቆጠረው። ጉዳዩን ይበልጥ አሳሳቢ የሚያደርገው የጊዜው ሰሌዳ ነው። አርብ ዕለት ሁለቱ ወገኖች የተኩስ አቁም ማድረጋቸው ቢነገርም ቅዳሜ ዕለት ግን የእስራኤል አየር ኃይል በሊባኖስ ላይ ከባድ የአየር ጥቃት ፈጽሟል። የሊባኖስ የብሔራዊ ዜና ወኪል እንደዘገበው በዚህ ቅዳሜ ዕለት በተደረገው ጥቃት ብቻ ቢያንስ 20 ሰዎች ሕይወታቸውን አጥተዋል። ታዲያ እስራኤል ለዚህ ጥቃት የሰጠችው ምላሽ ምንድነው? የእስራኤል ባለስልጣናት እንደሚሉት ከሆነ ጥቃቱ ያለ ምክንያት የተሰነዘረ አይደለም። ሂዝቦላ የተኩስ አቁም ስምምነቱን በመጣስ ከደቡባዊ ሊባኖስ ተወንጫፊዎችን ሮኬቶችን ወደ እስራኤል አቅጣጫ ለመተኮስ መሞከሩን ገልጿል። በመሆኑም የእስራኤል ጦር እርምጃውን የወሰደው በሂዝቦላ ኢላማዎችና ወታደራዊ መሰረተ ልማቶች ላይ ብቻ እንደሆነም አጥብቀው ተናግረዋል። በዚህ መሃል ግን ንጹሃን ዜጎች እየተጎዱ መሆኑን የዓለም አቀፍ ማህበረሰብን እያስደነገጠም ይገኛል። ስምምነቱ በቀላሉ የመፍረስ አደጋ እንደተጋረጠበትም ማሳያ ነው የተባለ ነው። የሊባኖሱ ታጣቂ ቡድን ሂዝቦላ በበኩሉ ለዚህ አዲስ ውጥረት የራሱን አቋም አንጸባርቋል። ቡድኑ ባወጣው መግለጫ በሊባኖስ ሉዓላዊ ግዛት ውስጥ ገብቶ የሚገኙ የእስራኤል ወታደሮች የመዋጋትና የመመከት ሙሉ መብት እንዳለው አስታውቋል። የእስራኤል ጦር ደቡባዊ ሊባኖስን ወሮ መያዙን የጠቀሰው ሂዝቦላ ለአገሩ የመከላከያ ሲል እርምጃ መውሰዱን እንደሚቀጥልም ተናግሯል። ሆኖም ግን ሁኔታውን ወደ ከፋ ቀውስ እንዳያመራ ሂዝቦላ አንድ ስልታዊ መግለጫም ሰጥቷል። ይኸውም ወደ ሰሜናዊ እስራኤል የውስጥ ግዛቶች ምንም አይነት ጥቃት እንደማይፈጸም ማረጋገጫ መስጠቱ ነው። ይህም ማለት ውጊያው የሚወሰነው ሊባኖስ ውስጥ ባሉ የእስራኤል ወታደሮች ላይ ብቻ ይሆናል ማለት ነው። በሌላ በኩል የዚህ ቀውስ ዋና ተዋናይ የሆነችው ኢራን ባለስልጣናት ዛሬ በስዊዘርላንድ የተጀመረው ዓለም አቀፍ የዲፕሎማሲ ንግግር ማዕከላዊ ነጥብ የሊባኖስ ወቅታዊ ጉዳይ እንደሚሆን አስታውቀዋል። ኢራን በጀርባ ሆና የምታደርገው ይህ ዲፕሎማሲያዊ ጥረት እስራኤልን ከሊባኖስ ምድር ለማስወጣት ያለመ እንደሆነም ይገመታል። ውድ ተመልካቾቻችን በአጠቃላይ ሁኔታውን ስንገመግም በመካከለኛው ምስራቅ የተደረሰው የተኩስ አቁም ስምምነት በወረቀት ላይ የሰፈረን ያህል በተግባር መሬት ላይ እየሰራ እንዳልሆነ በግልጽ እየታየ ነው። የእስራኤል ጦር በደቡባዊ ሊባኖስ የጸጥታ ቀጠና በሚለው ስፍራ ላይ መቆየቱ እና ሂዝቦላም በበኩሉ መሬቴን አላስነካም ማለቱ ቀጠናውን ወደማያልቅ የደምና የጦርነት አዙሪት ውስጥ መልሶ ሊከተው ይችላል ተብሎም ይፈራል። የመከላከያ ሚኒስትሩ እስራኤል ካትዝ ያለ ገደብ እርምጃ ወስዳለው ማለታቸው ስምምነቱን ሙሉ በሙሉ ማፍረስ ሲሆን የስዊዘርላንዱ የዲፕሎማሲ ንግግር ውጤት ምን ያመጣ ይሆን?
እኛም ጉዳዩን በቅርበት እየተከታተልን ለናንተ የምናደርስ ይሆናል። እናንተም በዚህ ጉዳይ ላይ ምን ታስባላችሁ? እስራኤል የወሰደችው እርምጃ ትክክል ነው ወይስ የተኩስ አቁሙን ያፈርሰዋል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስም ሼር ማድረጋችሁን እና አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እስከ ቀጣይ መረጃ ድረስ ሰላም ቆዩን። እናመሰግናለን።